ሰላም ጤና ይስጥልኝ የጆጋ ቲዩብ ተከታታዮች። ውቅያኖሶች የዓለምን የንግድ የደህንነትና ወታደራዊ የበላይነት ይቆጣጠራሉ። ነገር ግን የዛሬው የባህር ኃይል ጥንካሬ የሚለካው በመርከቦች ብዛት ብቻ አይደለም። ይልቁንም በቴክኖሎጂ በአውሮፕላን ተሸካሚ መርከቦችና በዓለም አቀፍ ተደራሽነት ጭምር ነው። በዚህ ቪዲዮአችን የዓለማችን 10 ጠንካራ የባህር ኃይል ያላቸውን ሀገሮች እንመለከታለን። አብራችሁን ቆዩ። በ10ኛ ደረጃ የምናገኛት ቱርክ ናት። ቱርክ ፍሪጌቶችን፣ ሰርጓጅ መርከቦችና አምፊቢያን መርከቦችን ጨምሮ ከ180 በላይ የባህር ኃይል ንብረቶች አሏት። ኃይሏን በፍጥነት በማዘመን ላይ ያለች ሀገር ስትሆን በዋነኝነት በሜዲትራኒያን እና በጥቁር ባህር አካባቢ ቁልፍ ሚና እየተጫወተች ትገኛለች። ዩናይትድ ኪንግደም የዓለማችን 9ኛው ኃያል የባህር ኃይል ባለቤት ናት። የብሪታንያ ሮያል ኔቪ ከ60 በላይ ንቁ መርከቦች አሉት። ከነዚህም መካከል 2ቱ አውሮፕላን ተሸካሚዎች ሲሆኑ 10ሩ ደግሞ ሰርጓጅ መርከቦች ናቸው። ምንም እንኳ በመጠኑ አነስተኛ ቢሆንም እጅግ ዘመናዊና በየትኛውም የዓለም ክፍል ተሰማርቶ የመስራት አቅም ያለው የባህር ኃይል አላቸው። በ8ኛ ደረጃ ላይ የምናገኛት ፈረንሳይ ናት። ፈረንሳይ ከ180 እስከ 200 የሚደርሱ መርከቦች አሏት። ከነዚህም መካከል አንዱ በኒውክሌር ኃይል የሚሰራ አውሮፕላን ተሸካሚ መርከብ ነው። ፈረንሳይ በርከት ያሉ የኒውክሌር ሰርጓጅ መርከቦች አሏት። በዓለማችን ላይ ከሚገኙ እውነተኛ የዓለም አቀፍ የባህር ኃይል ተደራሽነት ካላቸው ጥቂት ሀገሮች መካከል አንዷ ፈረንሳይ ናት። ህንድ ወይም ኢንዲያን። ህንድ የዓለማችን 7ኛው ኃያል የባህር ኃይል ባለቤት ናት። ከ290 በላይ የባህር ኃይል ንብረቶች አሏት። 2 አውሮፕላን ተሸካሚ መርከቦችና እንዲሁም የተለያዩ የኒውክሌር አቅም ያላቸው ሰርጓጅ መርከቦች አሏት። በዋነኝነት በህንድ ውቅያኖስ ላይ የበላይነት ያለው የባህር ኃይል ታንቀሳቅሳለች። 6ኛ ጃፓን ከ150 እስከ 170 የሚደርሱ ዘመናዊ የጦር መርከቦችን ታንቀሳቅሳለች። የላቁ አጥፊ መርከቦች ወይም ዲስትሮየርስን ጨምሮ ሄሊኮፕተር ተሸካሚ መርከቦችም አሏት። ጃፓን በጸረ ሰርጓጅ መርከብ ውጊያና በረቀቀ ቴክኖሎጂዋ ትታወቃለች። ደቡብ ኮሪያ በዓለማችን ከሚገኙት ኃያል የባህር ኃይል መካከል በ5ኛ ደረጃ ላይ ትገኛለች። ከ200 በላይ የባህር ኃይል መርከቦች ባለቤት ናት። የላቁ አጥፊዎች ወይም ዲስትሮየርስና ሰርጓጅ መርከቦች የጃፓን የባህር ኃይል ንብረቶች ናቸው። ይህም በኤሽያ ውስጥ ከሚገኙ በቴክኖሎጂ እጅግ ከዘመኑ የባህር ኃይሎች መካከል የደቡብ ኮሪያ የባህር ኃይል አንዱና ዋነኛው ነው። ኢንዶኔዥያ የዓለማችን 4ኛው ኃያል የባህር ኃይል ባለቤት ናት። ከ300 በላይ የባህር ኃይል ንብረቶች የምታንቀሳቅስ ሲሆን በደቡብ ምስራቅ ኤሽያ ውስጥ ትልቁ የባህር ኃይል ያደርገዋል። የኢንዶኔዥያ ጥንካሬ የሚመነጨው ቁልፍ የሆኑ የባህር መስመሮችን በስትራቴጂካዊ መንገድ በመቆጣጠር ነው። ሩሲያ የምድራችን 3ኛውን ኃያል የባህር ኃይል ባለቤት ናት። የሩሲያ የባህር ኃይል በግምት ከ200 በላይ የጦር መርከቦች ሲኖሩት ከ70 በላይ ሰርጓጅ መርከቦችን ያካተተ ነው። በተለይ በውሃ ውስጥ በሚደረግ ውጊያ በዓለም ላይ ካሉ ጠንካራ የሰርጓጅ መርከቦች አንዱ የራሽያ የባህር ኃይል ነው። በ2ኛ ደረጃ የሚገኘው የምድራችን ኃያል የባህር ኃይል የቻይና የባህር ኃይል ነው። የቻይና የባህር ኃይል ከ700 በላይ መርከቦች አሉት። ከነዚህ ውስጥ ወደ 500 የሚጠጉት
ንቁ የጦር መርከቦች ወይም አክቲቭ ዋርሺፖች ናቸው። የቻይና የባህር ኃይል በአስገራሚ ሁኔታ በማደግ ላይ ያለ የባህር ኃይል ነው። ዩናይትድ ስቴትስ ኦፍ አሜሪካ። አሜሪካ የዓለማችን ልዕለ ኃያል የባህር ኃይል ያላት ሀገር ናት። የአሜሪካ የባህር ኃይል ከ290 በላይ ንቁ የውጊያ መርከቦች ወይም አክቲቭ ዋርሺፖች አሉት። 11 አውሮፕላን ተሸካሚ መርከቦች የአሜሪካ ባህር ኃይል ንብረቶች ናቸው። ይህም ከዓለም ከፍተኛው ነው። ምንም እንኳን ቻይና በመርከቦች ቁጥር ብትበልጣትም አሜሪካ በኃይል በቴክኖሎጂና በዓለም አቀፍ ተደራሽነት ተወዳዳሪ አልተገኘላትም። ውድ የጆገር ቲዩብ ተከታታዮች ዛሬ የዓለማችን 10 ኃያላን የባህር ኃይሎችን አቅርበናል። ለወደፊቱ ውቅያኖሶችን ማን የሚቆጣጠር ይመስላችኋል? አሜሪካ ወይስ ቻይና? ሐሳባችሁን በኮሜንት አጋሩን። ተጨማሪ ወታደራዊና የቴክኖሎጂ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። ጤና ይስጥልኝ።